የተወደዳችሁና የተከበራችሁ ሰላምታዬ በያላችሁበት ይድረስ እያልኩኝ በመጀመሪያ ለ2018 ዓመተ ምህረት ተመራቂዎች እንኳን ደስ አላችሁ ማለት እፈልጋለሁኝ። እንዲሁም የጥረታችሁ የልፋታችሁ ውጤት ደስታ በማየታችሁ የእናንተ ደስታም እጋራለሁ። ከዚህ በፊት የነበረው የዩኒቨርሲቲ ካሪኩለም ከአንደኛ ክፍል ጀምረህ እስከ 12ኛ ክፍል ተምረህ ከዛ 3 ዓመት ነበረ ዝቅተኛው። ነገር ግን በቅርብ ጊዜ የተጨመረ የፍሬሽ ኮርስ ዝቅተኛ የዩኒቨርሲቲ ትምህርት 4 ዓመት ሆኗል ማለት ነው። ስለዚህ 4 ዓመት እና ከዛ በላይ ተመርቃችሁ ለዚህ ውጤት በመድረሳችሁ ደግሞ ትልቅ ልፋት የለፋችሁበት ውጤት ነው የሰራችሁት እና ስለዚህ ደግሞ ከዩኒቨርሲቲ ተመርቀን ወጥተን ወዴት ነው መሄድ ያለብን? ምንድነው መስራት ያለብን? የሚለው ደግሞ የተወሰነ መረጃ ወደ እናንተ ላድርስና ቀጣይ በሌላ ቪዲዮ በሰፊው እመለስባቸዋለሁ ማለት ነው። እኛ ስንመረቅ ዩኒቨርሲቲ 3 ዓመት ነበረ በ3 ዓመት ተምረን ነበረ የተመረቅነው። ነገር ግን ከኛ በኋላ ደግሞ አንድ ፍሬሽ ኮርስ 1 ዓመት ተጨምሮ ስለዚህ 4 ዓመት ለሶሻል እንዲሁም ከዛ በላይ ለኢንጂነሪንግ እና በሜዲሲን ደግሞ ከ4 ዓመት በላይም ተምረው ተመርቀው የሚወጡበት መንገድ ወይም እድል ነው ተመቻችቶ ያለው ማለት ነው። ስለዚህ ከዩኒቨርሲቲ እንደወጣን ተመርቀን ወዴት እንሄዳለን? የሚለው ደግሞ አንዳንዶቻችን ቤተሰቦቻችን ወደ ቤታችን እንደ አቅማቸው የራሳችን ፕሮግራም የእንኳን ደህና መጣችሁ እንኳን ደስ አላችሁ ድግስ አዘጋጅተው የደስታ ተካፋይ እንዲሆኑም ጎረቤትም እንዲሁም ቤተሰብ ጠርተው ያዘጋጃሉ። አንዳንዶች ደግሞ ቀጥታ እንደተመረቁም ወደ ተለያዩ ከተሞች ሄደው ስራ የሚፈልጉበት መንገድ ነው ያለው። ስለዚህ ከዩኒቨርሲቲ ወጥተው እንዲሁም ከቤተሰብ ፕሮግራም ከተዘጋጀ እሱን አሳልፎስ የት ነው መሄድ ያለባቸው? መጀመሪያ ስራ ከመፈለጋቸው በፊትስ ምን ማዘጋጀት አለባቸው? የሚለውን የተወሰነ መረጃ ነው የምሰጣችሁ ማለት ነው። ስለዚህ ከዩኒቨርሲቲ ስንወጣ ዲግሪያችንን ይዘን እንደወጣን ማለት ነው ሲቪ እናዘጋጃለን። የተማርንበትን ያገኘናቸው የአፕሊኬሽን ሌተሮች ይኖራሉ። የተለያዩ በመምህራን እንዲሁም በስልጠና የወሰድናቸው የተወሰኑ ሰርቲፊኬቶች ይኖራሉ። እነሱን ፕሪንት አድርገህ ይዘህ ከነ ዶክመንቱ ኦሪጅናል ጋር መያዝ ይጠበቅብናል ማለት ነው። እንዲሁም ወደ ተለያየ ከተሞች ሄደን በተመረቅንበት ዘርፍ ስንሰማራ ደግሞ አንዳንዶቻችን በተለያየ ቦታዎች ሄደን የተለጠፉ የስራ ማስታወቂያዎችን አይተን እንዲሁም በኦንላይን በማህበራዊ ሚዲያዎችን አይተን ጓደኞቻችን፣ ቤተሰቦቻችን፣ ወንድሞቻችን ጠይቀንም ስራ ፈልጉልን ብለንም ስራ የምናገኝበት መንገድም አለ ማለት ነው። ነገር ግን ቀላሉ መንገድ ምንድነው ብትሉኝ አሁን ደግሞ ከዩኒቨርሲቲ ቀጥታ እንደወጣን ሲቪያችንን አዘጋጅተን ኦንላይን አሉ የተለያዩ የስራ ማስታወቂያ የሚለቀቅባቸው በማህበራዊ ሚዲያ በዛ በቀላሉ ባለንበት ቦታ ሆነን ማግኘት እንችላለን ማለት ነው። ኢንተርኔትና ስልክ ብቻ ነው የሚያስፈልገን። ስለዚህ ወደ ተለያዩ ቦታዎች ሄደን የምንፈልገውን ከድካምም ራሳችንን አረፍ ብለን በቀላሉ ልናገኘው የምንችልበትን መንገድ ነው ያለው ማለት ነው። ነገር ግን በዩኒቨርሲቲ ሆናችሁ የተለያየ የማህበራዊ ሚዲያ ተጠቃሚዎች የነበራችሁ ትልልቅ ፕሮግራሞች ስታዘጋጁ ነበረ። እንዲሁም በተለያዩ ማህበራዊ ሚዲያዎች ማለትም በፌስቡክ፣ በቲክቶክ፣ በዩቲዩብ እንዲሁም በተለያዩ አማራጮችም ስትይዟቸው የነበሩ ኦዲየንሳችሁ ወይም ተከታዮቻችሁም እነሱም እንዳሉ የያዛችሁትን ኮንቴንት በሱ ብትቀጥሉበትም አንድ የስራ ልምድ ከመፈለግም የራሱ የሆነ ልዩ ግብአት ነው ያለው ማለት ነው። ምክንያቱም አሁን ያለነው ወደ ቴክኖሎጂ አለም ስለሆነ በቀላሉ በስማርት ስልክ እንዲሁም ኦንላይን ማርኬቶችን መስራት እንችላለን ማለት ነው። ስለዚህ ቀጣይም በሌሎች ቪዲዮዎች እንገናኛለን። ስለተከታተላችሁ እጅግ አድርጌ አመሰግናለሁኝ። መልካም ሁኑልኝ።